የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ ቅማል እንዴት እንደሚራገፍ የሚያቅሰው ቅማላም ነው። ቅማላም ነበርክ ፋይን እንደዛ ብለህ ብትነግረኝ አይ ዶንት ማይንድ ቅማላምነትህን ካወቅክ ማለት ነው። አንድም ስለ ቅማል ነው የሚያወራለሁ። በአንድ መንግስት ደረጃ ላይ ያለ ሰው ስለ ቅማል የሚያወራ ከሆነ መጀመሪያ ከዛ ከቅማላምነት አምላክ ይገላግልህ ነው ብሎ ሌላ ምለው ነገር የለም። እንዴት አድርገህ ቅማል እንደምታራግፍ እንግዲህ አንተው ነው የምታውቀው። ነገር ግን በዚህ ቅማሎች ወረሩን ብሎ እንቅልፍ አጥቶ የሚያድር መሪ መሆኑን እያሳየን ነው። በቅማል ተወር ያለው ያለ እንቅልፍ አጥቶ እያደረ ነው። ይሄን አይነት እንቅልፍ ማጣት ያለበት መንግስት እንግዲህ እንዴት አድርጎ ህዝቡን ሊመራ እንደሚችልም አላውቅም። አንዳንድ መንግስታት እኮ ሰዎች ሊወሩን መጥቶ ብሎ ሊፈራ ይችላል። ሀገራት ሊወሩ ነው ብሎ ሊፈራ ይችላል። ይሄ ግን ቅማል የሚያስፈራውና ቅማል እንቅልፍ የሚያሳጣው ነው። እንደ ቅማል የወረሩን ደግሞ እንግዲህ አንድ በአንድ እናወጣቸዋለን ካለ እንግዲህ ፀጉርህ ላይ ያለውን ቅማል እንኳን እንዴት አድርገህ እንደምታወጣ የምታውቅ ከሆነ ጥሩ ነው። እንግዲህ ግን ሁልጊዜ ቅማላም ሆነህ ከመኖር ቅማላም ሆነህ ሁልጊዜ ቅማልህን እያራገፍክ ከምትኖር ያ ቅማል የሚባለው ነገር አንተ ላይ እንዳይመጣ ማድረጉ አይቀልም ወይ ነው? ቅማል የሚባለው ነገር እንዳይይዝህ ማድረጉ አይቀልም ወይ? ሁልጊዜ ቅማልህን ከፀጉርህ ላይ እንዴት እንደምናራግፍ እናውቃለን የምትል ከሆነ አንደኛ ቅማላም ሁልጊዜ ቅማላም እንደሆንክ ነው የምትነግረን ያለው። ኦፍ ኮርስ ያን ቅማል ብታራግፈውም ተመልሶ ይመጣል፣ ታራግፈዋለህ፣ ተመልሶ ይመጣል፣ ታራግፈዋለህ፣ ተመልሶ ይመጣል። ስለዚህ አይ ዶንት ኖ ከየትኛው ምሳሌ ጋራ ተያይዞ ለአንተ ሊሰራልህ እንደቻለ አልገባኝም። እንግዲህ ሌሎቻችሁ ተረድታችሁ ከሆነ ልታስረዱኝ ሞክሩ። እኔ ግን አንደርስታንድ እንደማደርገው ይሄ ሰውዬ ከሚናገረው አኳያ ቅማላምነቱን እንግዲህ እኔ ያለው ነው በምን እንደሚታይ እግዚአብሔር ፍረደው አለው ነው። ኢዝ ቬሪ ታፍ ነው፣ በጣም ከባድ ነው። ስለ ቅማል ነው የሚያወራው። እንግዲህ በዛ በቅማል ደረጃ ላይ ያሉት ኃይሎች በእንደዛ ደረጃ ላይ አሳንሶ የሚታገሉትን ኃይሎች ወይም ደግሞ የሚቃወሙትን ኃይሎች በእንደዛ ደረጃ ላይ ለማየት ፈልጎ ከሆነ ዳስ ዲፍረንት ስቶሪ። በሌላ መልኩ ሊያቀርበው በቻለ ነበር የሚል እምነት አለኝ። እንግዲህ ማቅረብ የፈለገው በዛ ከሆነ እንግዲህ እሱ በራሱ በሚመስለው መልኩ አቅርቧል። እኔ ደግሞ እንግዲህ ቅማላም የሚባል ማን እንደሆነ ስለማቅ ከደብዬ መናገር አልፈልግም። ተወልጄ ባደኩበት አካባቢ ላይ ቅማላም የሚባሉት እነማን እንደሆኑ አውቃለሁ። እና ከነኛ አካሎች ነኝ ብሎ ካለ ስለ ቅማል የሚያውቀው እሱ ነው እና ብዙ ጊዜ ማውራት ይችላል። ነገር ግን በቅማል የተወረረ ሰው የቅማሉን እንዳይወረው ቅማሉን ሁለተኛ እንዳይመለስ ማጥፋት መቻል አለበት። ሁሉ ጊዜ ቅማልን እንዴት እንደሚወርድ ብቻ ከመናገር ጂጂ እውነቴን ነው። እንግዲህ ቅማል ጋር ተወልዶ አድጓል ማለት ነው። እንግዲህ ሰውየው ቅማሉ ሊለቀው አይችልም። ቢኮዝ ኦልሬዲ ከሱ ዲኤንኤ ጋራ ተስማምቶ የተቀመጠ ነው። እና ጀስ ጋቢ አንደርስታንድ አደርጋለሁ። ግን እንደ አንድ የሀገር መሪ ሆኖ እንደው የፖለቲካ ድርጅቶቹን አቅምና ችሎታ ለማሳነስ ያቀረበው ወይም ደግሞ እሱን የሚቃወሙት ኃይሎችን አሳንሶ ለማሳየት የጠቀመበት ነገር እንደሆነ በደንብ ይገባኛል፣ አንደርስታንድ አደርጋለሁ። ነገር ግን አንዳንድ ጊዜ የምትጠቀማቸው ቃላቶች ቦታቸውንና ጊዜያቸውን ብትመርጥባቸው ጥሩ ይመስለኛል። እሱ ግን እንደዛ ነገር የመምረጥ አቅምም ችሎታም የለውም። ከፍራስትሬሽን አኳያ የሚያደርጋቸው ጩኸቶች እንደሆኑ እረዳለሁ። እሱ እንግዲህ በዛ ያጓራና እንግዲህ መቼ እንደሚስማማለት እናያለን።